ጤና ይስጥልኝ ክቡራትና ክቡራን አድማጮቼ ተመልካቾቼ ዛሬ አልፎ አውርቼው በሚል ርዕስ ነው ንግግሬን ማደርገው። የመጀመሪያው እንግዲህ ሰሞኑን ጠፍቻለሁኝ ከመስመሬ ላይ ኢንፎርሜሽንም እያካፈልኩ አይደለም። ይሄም የሆነበት ምክንያት እንግዲህ ምርጫ ትግሉ ከግድግዳ ጋር ነው። ስለዚህ ጊዜ በማሳጣትና እድል በማሳጣት ጊዜ እንዲሄድ በማድረግ እና ተግዳሮቶች እየገጠሙኝ ስለሆነ ነው ከሚዲያው ላይ የራኩት። ለማንኛውም እንግዲህ ካለፈ በኋላ ብዙ የምናወራው ነገር ይኖራል። ዛሬ ስለ ቢሾፍቱ ህዝብ ለልማት ተነሽነት ወይም ደግሞ በልማት ሲነሳ ስለደረሰበት ጉዳይ ለማንሳት እፈልጋለሁኝ። የህዝባችንን ስቃይ በጥልቀት ስለምረዳ ነው። ምክንያቱም ከተማው መሃል ነዋሪ ስለሆንኩ። አንድ ቤተሰብ መኖሪያውን ሲያጣ መሰረቱና ህይወቱ ነው የሚናጋው። ሁላችንም የምናውቀው ነገር ነው። ይህ ዝም ተብሎ የሚታለፍ ሳይሆን የሞት ጥላ ነው ማለት ይቻላል። የሁላችንንም ትኩረት የሚፈልግ ነው ማለት ነው። የኔ የድልድይነት ሚና ከመንግስት ጋር መነጋገር ብቻ ሳይሆን ለህዝቡም ጋሻ መሆን ነው። ልማት የእድገት ምልክት ነው። እርግጥ ነው ሁላችንም ይሄንን እንቀበላለን። ነገር ግን ያለ ፍትህ የሚደረግ እድገት የሰዎችን ህይወት መበዝበዝና የሰዎችን ህይወት ማመሰቃቀል ነው። ለቢሾፍቱ ህዝብ የምነግረው ህጋዊ ካሳ መጠየቅ የፖለቲካ አመጽ አለመሆኑን ነው። ህገ መንግስታዊና ሰብአዊ መብታችሁ መሆኑን ልትረዱ ይገባል። በህግ የሚገባችሁን ስለመጠየቃችሁ ብቻ ልትታሰሩና ልትጠየቁ አይገባም። እኔ የማምነው ትክክለኛውን ጥያቄ መጠየቅና ለራስ መብት በድፍረት መቆም ያንን ባለስልጣናት የዘጉትን ወደ ድልድዩ የሚወስድ ጎዳና መልሶ እንዲከፈት ማድረግ ነው። ዝምታ መፍትሄ አይሆንም ወገኔ። ዝም ስላልክ የምታመጣው መፍትሄ የለም። መብታችንን በህግ አግባብ ማስከበር ግን የተዘጋውን መንገድ ከፍቶ ለሁላችንም የሚሆን ድልድይ ይፈጥራል። በአሁኑ ወቅት በስራ ላይ ያለው አዋጅ ቁጥር 1161 ህዝባር 2019 እንደ ፈረንጅ 2011 እንደ አበሻ ማለት ነው። ይህ አዋጅ ለልማት ሲባል ለሚነሱ ነዋሪዎች ስለሚከፈል ካሳና መልሶ ማቋቋም በዝርዝር ይደነግጋል። ስለዚህ ብዙዎች ቀድሞውኑ ያለ ተገቢ ካሳ ተፈናቅለዋል። ሁላችንም የምናውቀው ነው። ሌሎቻችን ደግሞ ገና በፍርሃት ውስጥ ነን። ማለት ዛሬ ነገ ሊፈርስ ይችላል፣ ከምርጫ በኋላ ማፍረሱ ይቀጥላል። የሁላችንም ስጋት ነው እና ይሄንን እንግዲህ ማድረግ እኔ የበኩሌን አስተዋጽኦ አደርጋለሁ ምለው ምንድነው? እኔ ብመረጥ የበጀት ክትትል እስከዛሬ የት ሄደ የተበጀተው ለህዝቡ የተበጀተው በጀት ፕሮጀክቱ ሲጀመር የት ሄደ የሚለውን የመመርመር ጉዳይ አመጣለሁ ማለት ነው። በጀት አንሶም ከሆነ ህዝቡ ይሄንን የሚገባውን እንዲያገኝ ጥያቄ ማንሳትም ደግሞ ሌላው ስራዬ ነው ማለት ነው። በጀቱ ካልበቃ ተጨማሪ በጀት እንዲመደብ ማድረግ ነው። ከባከነ ደግሞ ማን ያባከነው ማን ወስዶ ነው የሚለው መመርመር እና መጠየቅ አለበት። ሌላ የህግ አማካሪ ቡድን ማቋቋም ነው። የህግ አማካሪ ቡድን ምክንያቱም ማህበረሰቡን ከህግ አማካሪዎች ጋር አገናኛለሁ ማለት ነው። አብዛኛው ሰው ስለ አዲሱ አዋጅ ዝርዝር መረጃ የለውም በእርግጠኝነት። እያንዳንዱ ተፈናቃይ ስለ ወቅታዊ የገበያ ዋጋ ካሳ ህጉ ምን እንደሚል አያውቅም። ስለዚህ ይሄንን ሁሉ እኔ በመረጥ
በዚህ አግባብ ህዝቡ እንዲስተናገድ አደርጋለሁኝ። ሌላው ዲጂታል ተጠያቂነት ማለት ገንዘብ ክፍያው የካሳ ክፍያው በባንክ ስርዓት በኩል መፈጸም አለበት። ይህ አሰራር ገንዘቡ እጅ በእጅ እንዳይሆን ያደርጋል። ክፍያው ግልጽ ከሆነ ነዋሪውም ይጠበቃል፣ የመዘጋጃ ቤቱም ታማኝነት ይረጋገጣል ማለት ነው። ለዛሬ ይህን ካልኩ ይበቃኛል። ዶክተር በቀለች ጥሩዬ ነኝ። የብረት ድልድይን ይምረጡ። አመሰግናለሁ።